ጋይስ ዛሬ የባዘርን ይሄ አዲሱ ፕላትፎርም የሶሻል ሚዲያ ፕላትፎርም እንዴት እንደምትሰሩትና እንዴት ገንዘብ እርን እንዴት እንደምታደርጉበት አሳያችኋለሁ። መጀመሪያ ቻናል ላይ ለቀቁላችሁ ሊንክ ተነኩና እንደዚህ አይነት ኢንተርፌስ ያሳያችኋል። እዚህ ጋር ነው የምታደርጉት። ይሄንን መጀመሪያ ኮፒ ታደርጋላችሁ። ይሄ የኔ ኢንቪቴሽን ኮድ ነው። ከዛ ደግሞ የስልካችሁን ትመርጣላችሁ። አይፎን ከሆነ አፕል ስቶር፣ አንድሮይድ ከሆነ ደግሞ ፕሌይ ስቶር ትመርጣላችሁ። እኔ ፕሌይ ስቶር እመርጣለሁ። ከዛ እንደምታዩት ወደ አፑ ይወስደኛል። አፑን ኢንስቴል ታደርጋላችሁ ማለት ነው። ከዛ ይሄን አፕ ከገባ በኋላ ያለውን ፕሮሰስ ደግሞ በደንብ አሳያችኋለሁ ማለት ነው። ኦኬ ጋይስ አፑ ኢንስቴል አድርጎ ጨርሷል። ኦልሞስት ወደ 70 ሜጋባይት ነው። ከዛ ኦፕን እንለዋለን። ኦፕን ካላችሁት በኋላ መጀመሪያ ከሰራላችሁ እዚህ ጋር ክሬት አካውንት የሚለውን ትነካላችሁ። ከዛ ክሬት አካውንት ካላችሁ በኋላ ኢሜይላችሁን ታስገባላችሁ። እዚህ ጋር ኢሜይላችሁ ራሱ ያስመርጣችኋል ያላችሁን ኢሜይል። ከዛ እዚህ ጋር ደግሞ ፓስወርድ ታስገባላችሁ ማለት ነው። ፓስወርድ ካስገባችሁ በኋላ ኔክስት ትላላችሁ። ኔክስት ትሉታላችሁ። ኔክስት ስትሉት እነዚህ you have reached limit creating ምናምን ነገር ብሎ ካስቸገራችሁ ሌላ ዌይ ስላለ ይሄን ትተውታላችሁ። ሌላኛው መንገድ አሳያችኋለሁ ማለት ነው። ቀጥታ ትውጡና እዚህ ጋር continue with google የሚላል እሱን ትነካላችሁ ማለት ነው። እሱን ከነካችሁ በኋላ ኢሜል ምናምን አስገቡ ይላችኋል። አንዴ ስትነኩት ኢሜላችሁ እንደዚህ ማስመረጥ አለበት። ስልካችሁ ላይ ያለውን ኢሜል ያስመረጣችኋል። ከዛ ፓስኪ ቴካችኋል። ፓስኪ ማለት ፊንገር ፕሪንት ወይ ደግሞ ፌስ አይዲ ቴካችኋል። ከዛ እሱ ካስገባችሁለት በኋላ ሎድ ማድረግ ይጀምራል ማለት ነው። ያኛው መንገድ ክሬት የሚለው ካልተሳካ እምቢ ካላችሁ በዚህ መንገድ መክፈት ትችላላችሁ። እዚህ ጋር ደግሞ የምትወዱትን ስፖርት ትመርጣላችሁ። እንደዚህ ከመረጣችሁ በኋላ እዚህ ጋር ዩዘር ኔማችሁ ከላይ ያለው ከታች ያሉት ደግሞ ኔማችሁ ነው፣ ኖርማል ኔማችሁ ነው ማለት ነው። እዚህ ጋር እንደፈለጋችሁ ዩዘር ኔማችሁ ምናምን ማስተካከል ትችላላችሁ። ከዛ እዚህ ጋር ደግሞ ላስት ኔማችሁንም የሆነ ነገር ትሉታላችሁ። ላይክ እንደ ሶሻል ሚዲያ ስለሆነ ይሄን ያህል ብዙ ማተር የለውም። እዚህ ጋር ጀንደራችሁን ጾታ ማለት ነው እዚህ ጋር ሚል። ከዛ ኔክስት ትሉታላችሁ። ከዛ ኤጅ ታስገባላችሁ። ኤጅ እዚህ ጋር እድሜያችሁ ምናምን ታስገባላችሁ። ከዛ ኔክስት ትሉታላችሁ። እዚህ ጋር ፕሮፋይል ላይ አድርጉ ይላችኋል። እሱ ትተውታላችሁ። ከዛ እዚህ ጋር መርሳት የሌለባችሁ ነገር ነው ፖይንት አታገኙም ይሄን ካላረጋችሁ ማለት ነው። ሪፈራል ኮድ የኔን ታስገባላችሁ። ቻናል ለቀኩላችሁ ኢንቪቴሽን ኮድ አለ። እሱን ኮፒ አድርጋችሁ ወይ ደግሞ እዚሁ ከላይ ያለ ቪዲዮ ላይ ከላይ ምናምን አስቀምጥላችኋለሁ ነገር ነው። እሱን አንዴ ኮፒ አድርጋችሁ ፔስት ስታደርጉት ወደ ቀጣዩ ይወስዳችኋል። ከዛ ፐርሚሽን አለው ምናምን ካላችሁ በኋላ እዚህ ጋር ይከፍታል ማለት ነው። እንደምትመለከቱት ይሄ ሶሻል ሚዲያ በሚገባ ከፍቷል ማለት ነው። እዚህ ጋር እንደምታዩት በሪፈራል ስለገቡ 1 ፖይንት ሰጥቶኛል። እዚህ ጋር ደግሞ ፖይንትስ የሚለው ጋር ስገቡ ዋሌት ክሬት አድርጉ ይላችኋል ማለት ነው። ዋሌት ክሬት የምታደርጉት የምትሉት ፖይንቶች ተሰብስበው የሚቀመጥበት ስለሆነ ኔክስት በማለት ከዛ ፊኒሽ ትሉታላችሁ። ከዛ ዋሌት ክሬት ታደርጋላችሁ ማለት ነው። ከዛ አሁን 100 ነጥብ የሚያስገኝ 5 ደቂቃ አፑ ላይ መቆየት አለበት። መውጣት የለባችሁም። ሪል እያያችሁ ወር ደግሞ ሰምቲንግ ሌላ ነገር እያደረጋችሁ መቆየት ነው። ሪል ትከፍታላችሁ። ከዛ እንዲያያችሁ መቆየት ትችላላችሁ ማለት ነው። ከዛ 5 ደቂቃ ሞልቶታል። ይሄኔ እንደምታዩት ከዛ እዚህ ጋር ስገባ ሰጥቶኛል። እንደምታዩት 100 ፖይንት ሰጥቶኛል 5 ደቂቃ ስለቆየው። ነገር ግን አሁን ሴንድ ብለው ኤርድሮፕ ስለሆነ ይሄ ኢቨንቱ መውጣት አይችልም። እንደምታዩት አሁን ቬሪፋይድ ምናምን ይላል። ይሄ ቬሪፋይድ የሚሆነው ላይክ ወደ 2026 ጁን አካባቢ ነው። እናንተ ግን መስራት ያለባችሁ እነዚህ ነው። ላይክ ኢንቫይት ፍሬንድ የሚለውን ምናምን ነገር በመስራትም ኮሜንቶች መሰብሰብ ትችላላችሁ። ከዛ ኤርድሮፕ ሊስት ሲደረግ ያው ኤርድሮፕ ታውቁታላችሁ ብዬ አስባለሁ። የምታገኙ ነገር ይኖራል ማለት ነው። ከዛ እዚህ ጋር ደግሞ ሪፈራል ምናምን ነው። እዚህ ጋር እንደምታዩት ፖስት ኢምፕሬሽን የሚል አለ። በአንድ ኪ ቪው $0.1 እዚህ ጋር ደግሞ በአንድ ሪፈራል $0.15 የምታገኙበት ነገር ነው። እነዚህ ግን ዊዝድሮ ማድረግ ትችላላችሁ። ሁለቱም በሁለቱ ያገኛችሁትን ገንዘብ ቀጥታ ዊዝድሮ ማድረግ ትችላላችሁ።
እንደኔ መመክራችሁ ግን ኢንቫይቱና በሞክሩ በጣም ሰዲ ነው። እዚህ ጋር ደግሞ የምታዩት የኔ አካውንት ነው። ያው እኔም ያው ለመፖስት እየሞከርኩ ነው። ቪው ግን የለውም። ያው እየገባችሁ ተመልከቱት። ይህን ይመስላል። ሌላ ግራ የገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ፒስ አውት